የሚከተሉትን ፊታችን ላይ መቀባት የፊታችንን ቆዳ ስለሚጎዳ መጠቀም አይመከርም። አንደኛ ቤኪንግ ሶዳ ወይም እርሾ። ቤኪንግ ሶዳ ፒኤቹ አልካላይን ስለሆነ ፊታችን ላይ በምንቀባበት ጊዜ የፊታችንን አሲዲክ ፒኤች ባላንስ ስለሚያዛባ ቆዳችን እንዲደርቅ፣ እንዲላላጥ እንዲሁም በተፈጥሮ ቆዳችን ላይ ወይም ቆዳችን ውስጥ ከኛ ጋር ተስማምቶ የሚኖሩ ባክቴሪያዎች ከልክ በላይ እንዲራቡ፣ ለምሳሌ ብጉርን የሚያመጣው የባክቴሪያ አይነት ከልክ በላይ እንዲራባና ብጉር እንዲነሳ እንዲባባስ ሊያደርግ ስለሚችል። ሁለተኛው ቢዩቲ ክሪምስ ወይም የቆዳ ማቅያ ወይም የመዋቢያ ክሬሞች ተብለው የሚጠሩ ስኪን ላይተኒንግ፣ ስኪን ዋይተኒንግ፣ ብሊቺንግ ክሪምስ የሚባሉ ክሬሞች በውስጣቸው ከፍተኛ መጠን ያለው ሃይድሮኪኖን፣ ሜርኩሪ እንዲሁም በጣም ጠንካራ የሆነ ወይም ፖተንት የሆነ የሚቀባ ስቴሮይድ ክሬም ስላላቸው በጊዜ ሂደት የፊታችንን ቆዳ ይጎዳሉ። እንደነ ሜርኩሪ ያሉ ኢንግሪዲየንቶች ደግሞ ኩላሊት፣ ጉበት እንዲሁም ሴንትራል ነርቨስ ሲስተማችንን ስለሚጎዱ መጠቀም አይመከርም። ሶስተኛ ኤክስፓየር ያደረገ ሳንስክሪን። በመጀመሪያ አንድ ሳንስክሪን ኤክስፓየር ካደረገ በኋላ እንዲሰጠን የምንፈልገውን አገልግሎት ኢፌክቲቭሊ ስለማይሰጠን አይጠቅመንም። ሁለተኛ ደግሞ ኤክስፓየር ያደረገ ሰንስክሪን የተለያዩ ባክቴሪያዎች እንዲራቡ አመቺ ሁኔታ ስለሚፈጥርላቸው ፊታችን ላይ መቀባት የፊታችንን ቆዳ ይጎዳል፣ ለተለያዩ ኢንፌክሽኖች ሊያጋልጠን ይችላል። ስለዚህ መጠቀም አይመከርም። አራተኛ የሞቀ ውሃ ፊት ላይ መጠቀምም አይመከርም። ለብ ያለ ውሃ መጠቀም እንችላለን፣ ነገር ግን በጣም የሞቀ ውሃ በተፈጥሮ ቆዳችን ላይ ያለውን ኦይል ወይም ደግሞ ቅባት ያነሳል። ሌላኛው ቆዳችን እርጥበት እንዳይኖረው ያደርጋል። ስለዚህ ቆዳችን እንዲደርቅ፣ እንዲላላጥ፣ እንዲቆጥ ያደርጋል። አምስተኛ ከፊታችን ውጭ ላለው ሰውነት የተዘጋጀ ሎሽን ወይም ደግሞ ቦዲ ሎሽን መጠቀም። ቦዲ ሎሽን የተሰራው ለሰውነታችን ነው። አንደኛ ለፊት ከምንጠቀማቸው ክሬሞች ጋር ኮምፔር ስናደርገው ወፈር ይላል፣ በዛ ያለ የኦይል መጠን አለው። ከዚህ በተጨማሪ ፍራግራንስም አለው ወይም ደግሞ ሽታ እንዲኖረው የሚያደርጉ ኢንግሪዲየንቶችን አለው። ስለዚህ ለሰውነታችን የተዘጋጀን ቦዲ ሎሽን ለፊታችን በምንጠቀምበት ጊዜ ብጉር ካለን ወይ ደግሞ ብጉር ዴቨሎፕ የማድረግ ቴንደንሲ ካለው አክኔ ፕሮን ከሆነ ቆዳችን ብጉር እንዲነሳ እንዲባባስ ያደርጋል። እንዲሁም በቦዲ ሎሽን ውስጥ ያሉ ፍራግራንስ እንዲኖረው የሚያደርጉ ኢንግሪዲየንቶች የተለያዩ የቆዳ አለርጂኮችን ዴቨሎፕ እንድናደርግ የፊታችን ቆዳ እንዲቆጣ፣ እንዲቀላ፣ እንዲደርቅ፣ እንዲላላጥ፣ እንዲያሳክከል ሊያደርጉ ይችላሉ። ስላዳመጣችሁ ያመሰግናለሁ። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስፍሩልኝ። ዶክተር ተስፋዬ ነኝ፣ የቆዳ ሕክምና ስፔሻሊስት።